በጣም የሚገርመው መግቢያ ቀዳዳው ደግሞ እጅግ በጣም ብዙ ነው። ምናልባት ይሄንን ትምህርት ስትሰሙ ወደ ኋላ ሄድ ብላችሁ ራሳችሁን አስቡ። እኔ ከምነግራችሁ ነገር ውስጥ ባንዱ ካላችሁ ወይም ደግሞ ባንዱ ከተፈተናችሁ በዛ ምክንያት የዝሙት አጋንንት ወደ ህይወታችሁ ጎራ ብሏል አሊያም ደግሞ ገብቷል ማለት ነው። ስለዚህ የመጀመሪያው የዝሙት አጋንንት መግቢያ ቀዳዳው አንደኛ የወሲብ ቪዲዮ ስንመለከት ስናይ ነው። አንድ ሰው ለመጥፎም ይሁን ለበጎ የዝሙት ቪዲዮ ሲመለከት የሚጠናወተው የዝሙት አጋንንት ነው። በተለይ በወጣትነት እድሜ ምንም በማናቀበት ሰዓት በዛን ሰዓት የምናያቸው የወሲብ ቪዲዮዎች ዛሬ ለምንፈተነው የዝሙት ፈተና ትልቅ አስተዋጽኦ አላቸው። ምክንያቱም ያኔ ያየነው ቪዲዮ የዝሙት አጋንንትን ያስገባል፣ መንፈሱ ደግሞ ተደብቆ ይኖራል። አድገን ወደ መንፈሳዊ ህይወት ስንመጣ ወደ ትዳር ስንገባ ያኔ ነው ፈተናውን የሚጀምረው። ስለዚህ አንደኛ የዝሙት አጋንንት የሚገባው በወሲብ ቪዲዮ ነው። ሁለተኛ የዝሙት አጋንንት ካለበት ሰው ጋራ አብሮ በመተኛት ነው። ለምሳሌ አንድ ሴት የዝሙት አጋንንት ካለባት ከሷ ጋር ግንኙነት የሚያደርገው ሰው የዝሙት አጋንንት ይዋረሳል። ወንዱ የዝሙት አጋንንት ካለበት የዝሙት አጋንንት ያለበት ወንድ ሲገናኛት የዝሙት አጋንንት ወደ ህይወት ይገባል፣ እሷንም ይፈትናል። ሶስተኛ የፍቅር ፊልም ወይም ደግሞ እነሱ ወሲብ ነክ የሆነ ይሄ ሮማንቲክ ቪዲዮዎች የሚሏቸው አሉ። ማለት እንደ ወሲብ ቪዲዮ አይደለም፣ ልቅ የሆነ ግብረ ስጋ ግንኙነት የሌለበት ነገር ግን ምናልባት ስናይ ደስ የሚያሰኝ ትዕይንት ያለበትን ቪዲዮዎች ስናይ ይሄ መንፈስ በቀላሉ ወደ ህይወታችን ይገባል። እና ብዙ ሰው ካየ ምን አይነት ፊልም ትወዳላችሁ ሲባል እኔ ሮማንቲክ ፊልም ደስ ይለኛል፣ የፍቅር ፊልም ደስ ይለኛል ይላሉ። ጥሩ ነው የፍቅር ፊልም፣ ነገር ግን ይሄ ቅመም ነገር ጣል የሚደረግበት አለ። ስፓይስ ሲንስ ይሉታል። ስፓይስ ሲንስ ማለት ይሄ ሲኑ ትዕይንቱ አለ አይደለ? በዛ መካከል የፊልሙ ማጣፈጫ ተደርጎ እርቃናቸውን ይታያል፣ ሀፍረታቸው ግን አይታይም። ልቅ የግብረ ስጋ ግንኙነት ነው፣ ነገር ግን አካላቸው ይሸፈናል። እንግዲህ በግልጽ የሚደረግ ሆኖ ግን የተሸፈነ ነገር እያሳዩ ሮማንቲክ እያሉ ያሳዩናል። ይሄንን ቪዲዮ የሚያዘወትሩ ወይም ደግሞ ይሄንን ፊልም የሚመለከቱ ሰዎች በቀላሉ የዝሙት አጋንንት ወደ ህይወታቸው ይገባል። አራተኛ ስለ ወሲብ የተጻፉ ልቦለዶችን መጽሔቶችን በማንበብ መንፈሱ በቀላሉ ወደ ውስጣችን ይገባል። አምስተኛ ከሴተኛና ከወንደኛ ዳሪ ጋራ አብሮ በመተኛት ይገባል። ይሄም ጥንውት ይባላል። በነገራችን ላይ ዳግማዊ ብዙ ጊዜ በጣም የሚያሳዝነኝ ሴተኛ ዳሪ እያሉ ይናገራሉ። ብዙ ወንደኛ ዳሪ አለ። ሴተኛ ዳሪ የተባሉት ወንዶቹ እነሱ ጋር ሄደው ስለሚተኙ ነው። ነገር ግን ደግሞ እየተከፈላቸው ሴቶቹ እነሱ ጋር ሄደው የሚተኙ ወንዶች ብዙ አሉና ከነዚህ ሰዎች ጋር ግንኙነት ማድረግ በቀላሉ መንፈሱን እንድንዋረስ ያደርገናል። ስድስተኛ በልጅነት ወንድም እህታችን፣ አክስት አጎታችን፣ ቤተሰባችን ሲነካኩን ሲተሻሹን መንፈሱ በቀላሉ ወደ ውስጣችን ይገባል። ሰባተኛ በልጅነት በተለይ ዕቃቃ ያሉ እንደ ባልና ሚስት ሲጫወቱ በጫወታው መካከል በልጅ ገናቸው ሲነካኩ ሲተሻሹ ይሄ መንፈስ በቀላሉ ወደ ውስጥ ይገባል። የልጅነት ትዕይንት ተቀርጾ ይቀራል። ያንን በተግባር ፈጽማለሁ እያል በዝሙት እንፈተናለን። ስምንተኛ በልጅነት በወጣትነት ማታ ተኝተን አልጋ ላይ ሰውነት በተለይ በተለያየ ስሜት ለምሳሌ ሀፍረትን ጦትን ሊሆን ይችላል በመነካካት ያ መንፈስ ወደ ውስጣችን ይገባል። ዘጠነኛ በልጅነት ግንኙነት ካደረግን በቀላሉ ይገባል። ለምሳሌ 14 15 ዓመት የሚሆናቸው ወጣቶች አሉ። ያለ ጊዜያቸው ግንኙነት ይጀምሩና ከዛ በኋላ መንፈሱ ይጠናወታቸዋል። ከዛ በኋላ ዘማዊ ሆነው ሴቷ ወንድ አሳዳጅ፣ ወንዱ ደግሞ ሴት አሳዳጅ ሆኖ ይቀራል። ይሄ ዘጠነኛ የሚገባበት ነው። አስረኛ አጋንንቱ ራሱ አይቶ ይገባል። ለምሳሌ ሴትን መልኳን አይቶ ይገባል። በመልኳ እንድትዘሙት ያደርጋል። በዳሏ ይገባል። በዳሏ እንድትመካ ያደርጋል፣ ያዘሙታል። ባይኗ፣ በጸጉሯ፣ በመልኳ፣ በደምግባት፣ በውበት ይገባል። ይህንንም ለማሰናከያ ይጠቀምበታል። ወንዶችንም ልክ እንደዚህ ባላቸው መልካም ነገር ይገባል፣ እነሱንም ያው ለዝሙት ይዳርጋልና
በእነዚህ በነገርኳችሁ በ10 ምክንያት በቀላሉ የዝሙት አጋንንት እንግዲህ ይገባል። በጣም የሚያሳዝነው ደግሞ ምንድነው የዝሙት አጋንንት እንደ አይነ ጥላ አብሮ ይወለዳል፣ አብሮ ያድጋል። ያንን ሰው ደግሞ ለዝሙት ይጠቀምበታልና እንግዲህ የሚገባበትና የዝሙት አጋንንት የሚባለው ዳግማዊ ይሄ ነው።